ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ሳይንስን ቀለል ባለ መንገድ የምንነጋገርበት ቻናል ነው። ወላጆችም ለልጆች እንዴት ማስረዳት ትችላላችሁ? አሁን እንደዛው ባላችሁበት መስክ ላይ ነገሮች እንዴት ነው የእውነት ትምህርት የሆኑት ወይም ድሮ የተማርናቸው ትምህርቶች እንዴት ነው መሬት ላይ የሚወርዱት የሚለውን እናይበታለን። ልጆችም ደግሞ እንዴት ነው በቀላሉ አንድን ነገር ማከናወን የሚችሉት የሚለውን ከመጽሐፍ ባለፈ ወደ መሬት እንዴት ይወርዳል የሚለውን የምንመለከትበት ነው። በቀጥታ ወደ ዛሬው ሀሳብ ነው የምንገባው። እዚሁ ጀነራል ሳይንስ የሰባተኛ ክፍል መጽሐፍ ላይ ነን ያለ ነው። እነዛን ሀሳቦች እያወራን ስንሄድ በእርግጥም ለዚህ ነው የምንማረው የሚለውን አት ዘ ሴክሬት ኦፍ ስኩል የምንመለከት ይሆናል። ስለ ሳይንስ፣ ስለ ተፈጥሮ ሳይንስ ተመልክተናል። ዛሬ የምናየው ስለ ሶሻል ሳይንስ ነው። ሶሻል ሳይንስ ራሱ ምንድን ነው የሚለውን በአጭሩ እንነጋገርና በውስጡ ያሉ ፊልዶችን አሁን የምትመለከቷቸውን አንድ በአንድ ለመመልከት እንሞክራለን። ስለዚህ ናቹራል ሳይንስ ብለን ያወራነው ዘ ስተዲ ኦፍ ኔቸር ብለን ሀሳቡን ይዘነው ነበር። አሁን ደግሞ ሶሻል ሳይንስ ምንድን ነው? ሶሻል ሳይንስ ማለት ዘ ስተዲ ኦፍ ፒፕል as individuals, communities and societies, their behaviors and interactions with each other and with their built technological and natural environment. ስለዚህ ሶሻል ሳይንስ ማለት የሚያጠናው ስለ ሰዎች እያንዳንዱ ሰውና በጋራ ያለውን ግንኙነት የሚሰራ የሚያጠና የሳይንስ አይነት ነው። ያችሁ በናቹራል ሳይንስ ላይ ተፈጥሮን እንዴት ተፈጥሮ ተሰራ የሚለውን ሲያጠና፣ እዚህኛው ላይ ደግሞ ምን ያጠናል? እነዚህ ጠቅላላችን ምንድን ነው? ምን አይነት ባህሪ አለ? እንዴት ነው ከፍ እያል የምንሄደው? እንዴት ነው ዝቅ የምንለው? እንዴት ነው የምንቀናቸው? እንዴት ነው የምንዋደደው? የሚለው ከዚህ ምስል ላይ አንድ በአንድ እያደረግን እንመለከታቸዋለን። ስለዚህ ሶሻል ሳይንስ የሰዎችን ባህሪ፣ የሰዎችን እርስ በርስ ግንኙነት፣ የሰዎችን ያላቸውን ከጥንት እስካሁን ያለውን ታሪካቸውን የሚያጠና ከመሆኑ የተነሳ ከአሁን በፊት በነገርኳቸው መሰረት ተፈጥሮ ሳይንስ እና ማህበራዊ ሳይንስ በዋነኝነት የሚለያየው ባልኳችሁ መሰረት ተፈጥሮ ሳይንስ የሚያጠናው ስለ አንድ ቁስ አካል ወይም ስለተፈጠረ ነገር የዛን ባህሪ የዛን ግንኙነት፣ ማህበራዊ ሳይንስ ደግሞ የሚያጠናው ስለ ሰው ልጅ ያችሁ እዚህኛው ውስጥ እዚህ ሰፈር ያለ ውሃና አሜሪካ ያለ ውሃ አንድ አይነት ነው ባህሪ። ኢትዮጵያ ውስጥ ያለ ዛፍና አንድ አይነት ዛፍ ከሆነ ማለት ነው። አሜሪካ ያለ ወይም አውሮፓ ያለ ወይም ሌላ ቦታ ያለ አንድ ነው ባህሪ። ወይም ደግሞ የልብ ምት ልበላችሁ። የልብ ምት አሰራሩ በአንድ ጊዜ መውሰድ ያለበት የኦክሲጂን መጠን የደም መጠን እዚህ ያለና ሌላ ቦታ ያለ አንድ ነው። በማንም ስር ነው የሚጠናው? በባዮሎጂ ስር። ሶሻል ሳይንስ ግን ይሄን አይደለም የሚያጠናው። አሁን እዚህ ምስል ላይ በምትመለከቱት መሰረት ለምሳሌ እያልኳችሁ ያለሁት አርት ይለናል አይደለ? በዚህ በቀኝ ሳይ አርት አንዱ ሙዚቃ ሲወድ፣ አንደኛው ግን በቃ ኳስ ነው የሚወድ። አንደኛው ፊልም ሲወድ ነው አንደኛው ስዕል ነው የሚወድ። ያችሁት ማህበራዊ ሳይንስ ላይ ስንሄድ የሰዎች ፍላጎት፣ ባህሪ፣ ግንኙነት አንዱ ጋር የሚሰራ አንዱ ጋር ማይሰራ ሊሆን ይችላል ማለት ነው። ስለዚህ ሳይንስ ከአሁን በፊት በነገርኳችሁ የተጠቀምናቸው ሜቶዶች መሰረት እነዛ ሜቶዶች የየራሳቸው የሆነ አካሄድ አላቸው ያልነውን በሙሉ ይጠቀማል። ሳይንስ እነዚህ ሜቶዶች ይጠቀማል። ኦብዘርቭ ያደርጋል፣ ጥያቄ ይጠይቃል፣ ሃይፖቴሲስ ግምታዊ መልሱን ይሰጣል፣ ኤክስፐሪመንት ያደርጋል፣ ይሞክራል። ይሄ ሙከራ ለተፈጥሮ ሳይንስም ለማህበራዊ ሳይንስም ይሰራል። ግን ኮንክሉዥ ሲያደርግ ወይም ደግሞ ሲደመድም በተፈጥሮ ሳይንስ ላይ 100% ያረጋግጠዋል። ሳይንስ ተለዋዋጭ እውነት ነው፣ በባህሪ እየተለዋወጠ ይሄዳል። ግን ተፈጥሮ ሳይንስ ላይ ሲሆን ሁሉም ቦታ ሊሰራ በሚችል መንገድ ማረጋገጫ ይሰጣል። ማህበራዊ ሳይንስ ላይ ግን ሲመጣ አንድ ቦታ የሰራው ሌላ ቦታ ላይሰራ ይችላል። ይህን ግልጽ አድርጎ ነው የሚያስቀምጠው። ሊሚቴሽን ወይም ገደቦች አሉት። አተረጓጎም፣ አቀማመጥ፣ አወሳሰዶች አሉት። ስለዚህ በዋነኝነት የተፈጥሮ ሳይንስ እና የማህበራዊ ሳይንስ ልዩነታቸው አንደኛው እያንዳንዱን ነገር ተፈጥሮ ሳይንስ ማለት ነው የሞከራቸው ነገሮች ለአብዛኛው የመስረት እድላቸው ከፍተኛ ነው። ሶሻል ሳይንስ ላይ ግን ስንሄድ
ለአብዛኛው ከመስራት ይልቅ ኤክስፐሪመንቱ የተሰራበት ቦታ ላይ በይበልጥ ተግባራዊ የሚሆን ነው። እነማን ናቸው እነዚህ? ተፈጥሮ ሳይንስ ከአሁን በፊት አይተናል። ማህበራዊ ሳይንስ ላይ ያሉ ዲፓርትመንቶች እነማን ናቸው የሚለውን ለመመልከት እንሞክር። ከነዚህ ውስጥ ደግሞ አሁን በምታዩት መንገድ በጣም ብዙ ናቸው። እነሱን አንድ በአንድ ለመጥራት እና ምን ምን በውስጣቸው እንዳለ ለመመልከት ልሞክር። እንደምታዩት ሁሉም እርስ በርስ የመገናኘት የመወራረስ ባህሪ ይኖራቸዋል። በዋነኝነት እነዚህ አሁን ከፊታችን የምትመለከቷቸው ለምሳሌ የመጀመሪያው አንትሮፖሎጂ ተብሎ የሚጠራው አንዱ የማህበራዊ ሳይንስ ትምህርት ስተዲ ሂውመን ሶሳይቲስ ካልቸር ኤንድ ቢሊፍስ የሰዎችን ባህል እና እምነት ከአሁን በፊት የነበራቸውንም አሁንም ያላቸውንም እንዴት ነው አብረው ሲኖሩ የነበሩት ባህል በጣም ሰፊ ስለሆነ እንመለከተዋለን። እምነታቸው ራሱ ምንድን ነው የሚለው አያችሁ። ኢትዮጵያ ውስጥ ያለ አንድ ሁነት ለምሳሌ ትግራይ አካባቢ ያለ ባህል ኦሮሞ አካባቢ ላይኖር ይችላል። ኦሮሞ አካባቢ ያለ አፋር ጋር ላይኖር ይችላል። አፋር ጋር ያለ ደግሞ ወደ ጉራጌ አካባቢ ላይኖር ይችላል። ያችሁት ባህል በየቦታው ሊለያይ ይችላል። አንድ ቦታ ላይ የሚያስደስት ሁኔታ ወይም ነገር ሌላው ጋር ደግሞ ላያስደስት ይችላል። ያችሁት ስለዚህ ይሄ ማህበራዊ ሳይንስ ማለት በመነጋገር በመወያየት በመግባባት አንዱ የአንዱን ባህል ለሌላው በመንገር ውስጥ ነው እያደገ የሚሄደው እንጂ እንደ ተፈጥሮ ሳይንስ አንድ ቦታ አጥንተ ነው ለምሳሌ ቤኒሻንጉል ጉሙዝ ላይ አጥንተን የሆነ ነገር አምጥተን ሶማሌ ላይ መሆን አለበት የምንለው አይደለም። ማህበራዊ ሳይንስ ለምን አንዱ ቦታ ላይ የሰው ባህሪና የሰው ኑሮ አኗኗሩ ታሪኩ ይለያል። ኢኮኖሚክስን ከቨርስ ፕሮዳክሽንስ ፕሮዳክሽኖች አሉት። ዲስትሪቢዩሽን ከአንዱ ወደ አንዱ ቦታ ይሰራጫል። ምን የሆነ ጉድስ እቃ ኢኮኖሚ ስለሆነ ማለት ነው። ከዛስ ኮንሰፕሽንስ ኦፍ ጉድስ የእነዚህ ጉድስ ያላቸው እቃዎች መውሰድ፣ መግዛት፣ መለዋወጥ ምናምን ያለበት ነው። ይሄ ማለት አንድ አካባቢ ውድ የሆነ ነገር አንድ አካባቢ ርካሽ ነው ማለት ነው። ለምሳሌ ሙዝ በዓለም አቀፍ ደረጃ 10 ብር ነው ማለት አንችልም። ምክንያቱም ኢኮኖሚክስን የሰዎች ፍላጎት ላይ የተመሰረተ ነው። የማይፈልጉት ቦታ ርካሽ ይሆናል፣ በጣም የሚፈለግበት ቦታ ውድ ይሆናል። ስለዚህ አንድ ነገር ዋጋው ስንት ነው ሲባል ዋጋው እኛ የፈለግነው ያክል ማለት ነው። በጣም ከተፈለገ ውድ ይሆናል፣ ካልፈለግነው ቢኖርም ባይኖርም ርካሽ ይሆናል። አያችሁት? ሰው ላይ የተመሰረተ ጂኦግራፊ ስንል ጂኦሎጂ ተብሎ በመሬት ጥናት ውስጥ ያለው ተፈጥሯዊ ሳይንስ አለ ስለ መሬት የምናጠናበት። ይሄኛው ግን ኤክስፕሎር ዘ ኤርዝ ላንድስኬፕ ኤንድ ሂውመን ኢንተራክሽንስ ሂውመንስ የሰው ላይ ነው የሚመሰረተው። ሶሻል ስተዲ በሙሉ ሰው ላይ ነው የሚመሰረተው። የት ኖረ፣ ከየት ወዴት ተዘዋወረ፣ መሬትን አስመልክቶ ኢሚግሬሽን ነው ወይስ ማይግሬሽን ነው፣ ወደ ውስጥ ሄደው ወደ ውስጥ መጣ ወይስ ተሰደደ፣ ከአንድ ቦታ ወደ አንድ ቦታ ኖረ የሚለውን የሚያጠናልን። ፖለቲካል ሳይንስ በጣም የሚገርመው ፖለቲካ ሳይንስ ነው። ሁላችሁም ፖለቲካል ሳይንስ ውስጥ አላችሁ። ይህ ደግሞ አናላይዝ ገቨርንመንት ኤንድ ፓወር ዳይናሚክስ ነው። የመንግስትና የስልጣን ተዋረዶች ትምህርት ቤቱ ስልጣን አለ፣ ቤቱ ስልጣን አለ። አንዱ አንዱን ሊያዝ ይችላል፣ አንዱ አንዱን ሊሰራ ይችላል። የኃላፊነት ልውውጦች ይኖራሉ። ሶሻል ሳይንስ ስለሆነ ግን አንድ ግብጽ ውስጥ ያለ ፖለቲካል ሲስተም አምጥተን ጋና ውስጥ ላንተገብረው እንችላለን፣ ላይሰራ ስለሚችል። ግሪክ ውስጥ ያለን አምጥተን ኢትዮጵያ ውስጥ ላይሰራ ይችላል። ገዳ ኢትዮጵያ ውስጥ ያለ በጣም አስደናቂ ፖለቲካል ሲስተም ነው። ይህንን ወስደን ለሁላችንም እንደ ምሳሌ ልንማርበት የምንችለው ነው። ግን ይህን ወስደን ፈረንሳይ ውስጥ እናስቀምጠው ብንል ላይሆን ይችላል። ምክንያቱም ሶሻል ሳይንስ ስለሆነ ማህበራዊ ውቅር ስላለው ማህበራዊ ባህሪ ስላለው ማለት ነው። ሳይኮሎጂ የእያንዳንዱ ሰው ቶቱ ራሱ ብሊፉ ቢሄቪየሩ ባህሪውን የሚያጠና። ስለዚህ ሳይኮሎጂ ሙሉ በሙሉ የሚለምድ እያንዳንዱ ሰው ይለያያል። እናንተ ያመናችሁበትን ጉዳይ የሆነን ሰው ሄዳችሁ ለምን አልሆነም ብላችሁ መናገር አትችሉም። ለምን? የተለያየ አይነት ባህሪ ስላለን ሰው በጣም ይለያያል። እቺት በጣም ነው የሚገርመው። ሶሻል ሳይንስ በባህሪው በየቦታው የሚለያይ ግን በንግግርና በጥናት ምንም ይሆን እየተቀራረበ የሚሄድ ነው። ሶሺዮሎጂ አንድ አይነት ነው፣ ግን ምን አለው? ሪሌሽንሺፕስ ኤንድ ስትራክቸርስ እርስ በርስ
ምን የሚያደርግ ያላቸው ግንኙነትን የሚያጠና ክፍል ነው። ስለዚህ ማህበራዊ ሳይንስ በባህሪው ሁልጊዜ ተጠንቶ የማያልቅ እርስ በርስ የተዋቀረ በውስጡ ብዙ ክፍሎች ያሉት አስደናቂና አስገራሚ ልክ እንደ ተፈጥሮ ሳይንስ ግን የተጠና እነዚህ ሜቶዶች የሚጠቀም ተጠቅሞ ደግሞ ሲጨርስ ምን የሚያደርግ ተቀራርቦ ወደ መልስ የሚመጣ። ስለዚህ ስለ ሶሻል ሳይንስ እና ስለ ተፈጥሮ ሳይንስ በደንብ ልዩነቶቹን የተረዳችሁ ይመስለናል። የዛሬውን እዚህ ላይ አበቃለሁኝ። በሌላ ክፍል ደግሞ ተመልሼ እመጣለሁኝ። መልካም ጊዜ ይሆንላችሁ።